አድማጮች ሰበር ዜና አለን። ፕሬዝዳንት ዶናልድ ትራምፕ በኢራን ያለውን የአያቶላህ አሊ ኻሜኒ መንግስት መቀየር በተመለከተ ሊሆን የሚችል ሊሳካ የሚችል ምርጥ ነገር ነው ሲሉ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የኢራንን መንግስት የመቀየር ፍላጎት እንደሌላቸው ሲናገሩ ቢቆዩም አሁን ግን ግልጽ የሆነ አቋማቸውን በይፋ አውጥተውታል። ላለፉት 47 ዓመታት ሲያወሩ ቆይተዋል። በዚህ ሂደት ውስጥ ግን ብዙ ህይወት አጥተናል ነው ያሉት ፕሬዝዳንት ዶናልድ ትራምፕ። ፕሬዝዳንት ዶናልድ ትራምፕ ኢራንን ማን መምራት እንዳለበት በስም ባይጠቅሱም የአያቶላህ አሊ ኻሜኒንና የመንግስታቸውን ቦታ ግን ሊረከቡ የሚችሉ ሰዎች አሉ ነው ያሉት። የወታደራዊ እንቅስቃሴና የኃይል ማሳያን በተመለከተም የአሜሪካ ኃይሎች ወደ ስፍራው በተጨማሪነት በማቅናት ላይ ናቸው። የዩናይትድ ስቴትስ ኃይሎች በኢራን ላይ ጫና ለመፍጠርና የኒውክሌር ስምምነት እንድትፈርም ለማስገደድ ሁለተኛውን የአውሮፕላን ተሸካሚ ግዙፍ መርከብ ወደ መካከለኛው ምስራቅ አሰማርተዋል። አሁን የተሰማራችው ግዙፍ የጦር መሳሪያዎችንና የጦር አውሮፕላኖችን ተሸካሚ መርከብ ዩኤስኤስ ጄራልድ ፎርድ የምትባለው ናት። በዓለም ላይ ትልቁና አዲሱ የጦር መርከብ ከካሪቢያን ተነስታ ወደ መካከለኛው ምስራቅ በማቅናት ላይ ናት። ቀደም ሲል ደግሞ ዩኤስኤስ አብርሃም ሊንከን የተባለችው ሌላኛዋ ግዙፍ የጦር አውሮፕላን ተሸካሚ መርከብ በዚያው በሆርሙዝ ሰርጥ አካባቢ ኢራንን ከባ ተቀምጣለች። ምንም እንኳን ፕሬዝዳንት ትራምፕ የጥቃት ማስፈራሪያ ቢሰነዝሩም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከተነጋገሩ በኋላ ከቴሄራን ጋር የሚደረገው ድርድር እንደሚቀጥል መናገራቸው አይዘነጋም። ለመሆኑ በዚህ ውስጥ የአሜሪካ ዋና ፍላጎት ምንድን ነው? እስካሁን በይፋ የሚታወቀው ኢራን የዩራኒየም ማበልጸግ ስራዋን እንድታቆም ነው የአሜሪካ ዋና ፍላጎት። በዚህ ውስጥ ደግሞ እስራኤልም ተጨማሪ ፍላጎቶች አሏት። እስራኤል ኢራን የባላስቲክ ሚሳኤል ፕሮግራሟንና እንደ ሐማስና ሄዝቦላህ ያሉ ቡድኖችን መርዳቷን እንድታቆም ትፈልጋለች። የኢራን ምላሽ ምን ይመስላል? የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ማዕቀብ የሚነሳ ከሆነ የኒውክሌር ፕሮግራማቸውን ለመገደብ ፈቃደኛ ሆነዋል። ይሁንና ለከፍተኛና ለማንቀበላቸው ጥያቄዎች ግን ፈጽሞ አንንበረከክም ሲሉ ነው ያስጠነቀቁት። እነዚህ ጉዳዮች መጠነኛ ታሪካዊ ዳራዎች አሏቸው። ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካን ከኢራን የኒውክሌር ስምምነት በማስወጣት በሀገሪቱ ላይ ጠንካራ ማዕቀብ ጥለው ነበር። ይህም የኢራንን ኢኮኖሚ ክፉኛ ጎድቶታል። አሁን ያለው ውጥረት የጨመረው በኢራን ውስጥ በተነሳው ህዝባዊ ተቃውሞና በቅርቡ በእስራኤልና በኢራን መካከል በተደረገው የ12 ቀናት ጦርነት ምክንያት ነው። አድማጮች በዚህ ጉዳይ ተጨማሪ አዳዲስ የሚወጡ መረጃዎችን እየተከታተልን የምናደርሳችሁ ይሆናል። ተስፋ ያለንን ዩቲዩብ ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ አግዙን።